ሰላም ወደ ቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬ ለጀማሪዎች የሚሆን አንድ ትምህርት ይዤላችሁ መጥቻለሁ። ይሄ የቴሌቪዥን ቦርድ ነው። የፍላት ቴሌቪዥን ቦርድ 24 ኢንች ነው። አንድ ቦርድ ከሌላው ቦርድ ተመሳሳይ ነው። ስለዚህ ተከታታይ ትምህርት ይዤ ስለመጣሁ ይሄን ተከታታይ ትምህርት መከታተል የምትፈልጉ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ከኛ ጋር ቀጥሉ። ይሄ ቴሌቪዥን ቦርድ እንደምታዩት 24 ኢንች ነው ነግሬያችኋለሁ። ሞዴል የተለያየ ሞዴል አለው። ሞዴሉ ምንድነው የሚል እዚህ ላይ ሞዴል ተጽፏል። በዚህ ሞዴል መሰረት ነው ይሄ ቦርድ ማኑፋክቸር የሚደረግ ማለት ነው። ለተለያዩ ቴሌቪዥኖች መጠቀም እንችላለን። እሺ ዛሬ ስንጀምር ኮምፖነንቶች ምን ናቸው የሚለውን ነው። ጠቃሚ ኮምፖነንቶችን የምነግራችሁ አስፈላጊ የሆኑ ኮምፖነንቶችን እንድታውቋቸው። ይሄ ጃክ ነው። ይሄ ፊውዝ ነው። ይሄ ኢንዳክተር ይባላል። ይሄ ዳዮድ ይባላል። እነዚህ ዳዮድ ይባላሉ። እነዚህ ትራንዚስተሮች ወይም አይሲ። ይሄ ደግሞ ካፓሲተር ይባላል። ይሄም ካፓሲተር ኤሌክትሮላይት ካፓሲተሮች ይባላሉ። እነዚህም ካፓሲተሮች ናቸው። እነዚህ ብዛት አናገኛቸውም። ኤሌክትሮላይት ካፓሲተሮች ይባላሉ። እነዚህ ደግሞ እዚህ ላይ ጽሁፍ ተጽፎባቸው የምናገኛቸው ሬዚስተሮች ይባላሉ። ሲአርቲ ቴሌቪዥን ላይ ሬዚስተሮች ከለር ያላቸው ማለት ነው። እነሱ ናቸው። እነዚህ ደግሞ ሴራሚክ ካፓሲተሮች ይባላሉ። እነዚህ ሴራሚክ ካፓሲተሮች እነዚህ አይሲ ናቸው። እነዚህ ዳዮዶች ናቸው። እዚህ ላይ እያያችሁ ነው። እንደዚህ አይነት ዳዮድ አለ፣ እንደዚህ አይነትም ዳዮድ አለ። እነዚህ ዳዮዶች ኔጌቲቭ እና ፖዚቲቭ አላቸው። ይሄንኛው ኤሌክትሪክ ከረንት ምን ማድረግ ነው ጠቀሜታው? መጎተት ወይንም ደግሞ ፈጥኖ መጥቶ እቃችንን እንዳይጎዳብን እንዲጎትትልን የሚያደርግልን ነው ማለት ነው። ይሄንኛው የሆነ የለም ተርገብግቦ የመጣን ነገር አሁን መኪና ተርገብግቦ መጥቶ አጠገባችሁ ቢቆም ግን የሚያፈነጣጥረው ነገር አለ አይደል? ግን ስፒድ ብሬከር ቢኖረው ቀስ ብሎ መጥቶ እናንተ ላይ ይቆማል ማለት ነው። ስለዚህ እንደዛ ሁሉ ኤሌክትሪክ ከረንት ከዚህ ሲለቀቅ በእነዚህ በኢንዳክተር እና በእነዚህ አማካኝነት ተረጋግቶ ወደ ዳዮዶች ስለሚገባ ዳዮዶች የመቃጠልን ፕሮባቢሊቲ ለመቀነስ ነው ጠቀሜታቸው እንጂ ቀጥታ ከዚህ ወደዚህ ኮኔክቲቭ ታደርጉት እነዚህን ኮምፖነንቶች አስወጥታችሁ ኮኔክቲቭ ታደርጉት ይሰራላችኋል ማለት ነው። ፊውዝ የተለያየ ፊውዝ አለች። እቺ ፊውዝ ነች። ፊውዝ ጠቀሜታዋ አንድን እቃ ከመጎዳቱ በፊት ብዙ ጉዳት ከማድረሱ በፊት ራሷን የምታቃጥል ራሷን መስዋዕትነት የምታቀርብ እቃ ነች። ፊውዝ ትባላለች። ስለዚህ ብዙ ጊዜ ፊውዝ ብቻ ልትቃጠል ትችላለች። ነገር ግን አንዳንዴ ደግሞ ፊውዝ ብቻ ላትቃጠል ትችላለች። እንደምታውቁት ፓወር ሲመጣ እሷ ካልተቃጠለች ተጨማሪ ብዙ እቃዎችን ይቃጠልብናልና ራሷን መስዋዕት አድርጋ ራሷን አቃጥላ ሌሎችን የምታተርፍ ማለት ነች። ፊውዝ ማለት ይቺ ነች። ስለዚህ ከፊውዝ በፊውዝ አልፎ ነው ኤሌክትሪክ ከረንት የሚመጣልን ማለት ነው። ከሶኬት ከኖርማል ሶኬታችን ስንት ነው የምናገኝ? 220 ቮልቴጅ እናገኛለን። እዚህ ላይ 220 ቮልቴጅ ይደርሳል። ይሄን 220 ቮልቴጅ በኢንዳክተር በእነዚህ አማካኝነት ተጎትቶ ወይንም ተረጋግቶ የት ላይ ይደርሳል ማለት ነው። እዚህ ኤሲ ነው የሚመጣ። እንደምታዩት እዚህ ላይ ኤሲ ኢን ይላል። ስለዚህ እነዚህ ዳዮዶች ላይ ይደርሳል ማለት ነው። እነዚህ ዳዮዶች ምንድነው ጠቀሜታቸው? ኤሲን ወደ ዲሲ ወደ ዳይሬክት ከረንት መቀየር ነው። ብሪጅ ሬክቲፋየር ዳዮዶች ይባላሉ። አንዳንዴ በተለጣፊ መልክ ይመጣሉ። እነሱን በሌላ ቴሌቪዥን ቦርድ አሳያችኋለሁ። እነዚህን ሲልድ አድርገዋቸው ማለት ነው ፓክድ አድርገዋቸው 4 እግር አውጥቶላቸው ይሰሯቸዋል። ወይንም ደግሞ በግራፍ አሳያችኋለሁ ማለት ነው። እዚህ የደረሰውን ኤሲ ወደ ዲሲ ከቀየርን በኋላ ፊልተር ካፓሲተራችን ላይ ፊልተር ካፓሲተራችን ጠቀሜታው ምንድነው? ስቶር ኤሌክትሪክ ቻርጅ ኤንድ ፊልተር ኤሌክትሪክ ከረንት ነው ጠቀሜታው። ስለዚህ እዚህ ላይ ቮልቴጅ እናገኛለን ማለት ነው። የተለያዩ ቦታዎች ታገኟቸዋላችሁ። እነዚህ እቃዎች እዚህ ላይ ታገኟቸዋላችሁ። እንደምታዩት በየቦታው የምትፈልጉት ቦታ ላይ ታገኙታላችሁ ማለት ነው። ቴሌቪዥናችን ላይ የተለያዩ ኮምፖነንቶች አሉ። ይሄ አለ እንደምታዩት ይሄ ኢንዳክተር ነው። ሽቦ ጥቅል ሽቦ ነው። ይሄንኛው ካፓሲተር ነው። የተለያዩ ካፓሲተሮች አሉ። ሴራሚክ ካፓሲተሮች የሚባሉ ደግሞ እነዚህ ያለው ፖላሪቲ የላቸውም። እነዚህ አይሲዎች ናቸው። የተለያዩ ጠቀሜታ ነው ያላቸው። ይቺ ደግሞ ከፓወር ሳፕላያችን ብዙ ጊዜ ኮኔክት የሚሆኑ በኬብል ኮኔክት የሚሆኑ ቾፐር ትራንስፎርመራችን እንደገና ይቺ ሴራሚክ ካፓሲተር ነው። እነዚህ ናቸው
ሌላ ከፓወር ሳፕላያችን ላይ የሚገናኝ ምንም አይነት ሰርኪዩት የለም። እነዚህ ናቸው። ከዚህ እንደምታዩት ይቺ ፓወር ሳፕላይ ሴክሽን ትባላለች። ይሄንኛው ደግሞ ከዚህ ውጭ ያለው ደግሞ ዲፍሌክሽን ሴክሽናችን ይባላል እንደምታዩት። ስለዚህ ፓወር ሳፕላይ ሴክሽኑ ጠቀሜታው ምንድነው? ኤሲን ወደ ዲሲ ቀይሮ ለዲፍሌክሽን ሴክሽን መስጠት ነው ዋናው ጠቀሜታ። ይሄ ማለት ኤሲ ለምን ወደ ዲሲ መቀየር አስፈለገ የሚለው ኤሲን ወደ ዲሲ የምትቀይሩበት ዋነኛ ምክንያት ኤሲን ኮንትሮል ማድረግ ስለማይቻል ወደ ዲሲ መቀየር አለበት። ምሳሌ በጽሁፍ ላሳያችሁ። እንደምታዩት እዚህ ላይ ዳዮዶች ናቸው የሚቀይሩ ብያቸዋል። ይሄንን በስዕል ላሳያችሁ። እዚህ ላይ ምሳሌ እዚህ ላይ ሶኬታችን አለ፣ ሁለት ሶኬት አለ፣ ሁለት ገመድ አለው። እዚህ ላይ ፊውዝ አለች፣ እዚህ ላይ ፊውዝ አለች፣ እዚህ ላይ የቀጥታ ነው የሚሄድ። እዚህ ላይ ደግሞ ምን አለ? ኢንዳክተር ጥቅል ሽቦ አለ። እዚህ ላይም ጥቅል ሽቦ አለ። ይሄ ጥቅል ሽቦ ይሄ ነው፣ እያያችሁት ነው። ይሄንኛው ብዙ ጊዜ የሚጠቀም እዚች ላይ ነው የሚበየድ። እንዲሁ ነው የሚበየድ። ያው መጎተት ነው ብያችኋለሁ። ስለዚህ ከዚህ ኤሲ 220 ቮልቴጅ ነው ኤሲ የሚገባልን ከሶኬታችን። ማንኛውም ቤት ያለ ኢትዮጵያ 220 ቮልቴጅ ነው፣ ወደ አሜሪካ 210 ነው። ስለዚህ በእነዚህ ኢንዳክተሮች አማካኝነት ተጎትቶ ወደ ዳዮድ 4 ብሪጅ ሬክቲፋየር ዳዮዶች ይገባሉ። 1 2 3 4 ዳዮዶች ይገባሉ። አንደኛው ወደዚህ፣ አንደኛው ወደዚህ፣ አንደኛው ወደዚህ። እነዚህ ፖዚቲቭ እና ኔጌቲቭ አላቸው። እንደምታዩት አንዱ ገመድ ከማን የሚሄድ ከፖዚቲቭ ጋር ይገናኝና እዚህኛው ላይ መጥቶ ደግሞ ኔጌቲቭ ጋር ይገናኛል። እንደምታዩት የዚህኛው ደግሞ ከፖዚቲቭ ጋር ተገናኝቶ እንደገና ምኑ ጋር ይገናኛል? ኔጌቲቭ ጋር ይገናኛል። እንደምታዩት ስለዚህ ስንት ገመድ እዚህ ላይ ስንት እንትን አለ ማለት ነው? ኔጌቲቭ እና ፖዚቲቭ እዚህ ላይ ተገናኝቶናል። አውትፑቱ ደግሞ ኔጌቲቭ እና ኔጌቲቭ ይገናኝና ፖዚቲቭ እና ፖዚቲቭ ደግሞ እዚህ ላይ ይገናኝልናል ማለት ነው እንደምታዩት። ስለዚህ ሁለቱ ገመድ በዚህ ይመጣልናል ማለት ነው። አሁን ላሳያችሁ። ኤሲ ኦልተርኔቲቭ ከረንት ማለት ፖዚቲቭ ኔጌቲቭ እያለ የሚሄድ ማለት ነው። እዚህ ላይም ፖዚቲቭ ኔጌቲቭ። ኤሲ ከረንት ማለት ሁለቱ ቦታ ላይ በዚህኛውም ኤሲ ከረንት ፖዚቲቭ ኔጌቲቭ እናገኛለን። ይሄ ማለት አንዱን ይሄንኛውን ፖዚቲቭ ኮንትሮል ስታረጉት፣ ይሄን መስመር ኮንትሮል ስታረጉት በዚህ ያመልጣቸዋል ማለት ነው። ስለዚህ መቆጣጠር ስለማንችል የግድ ኤሲን የነበረውን ከረንት ወደ ዳይሬክት ከረንት የሚቀይርልን ወደ አንድ ወጥ የሆነ ይሄንኛው ፖዚቲቭ ነው የምንለው፣ ይሄንኛው ኔጌቲቭ ነው የምንለው፣ ፖዚቲቭ ኔጌቲቭ የምንለው መሳሪያ ያስፈልገናል ማለት ነው። ፖዚቲቭን በአንድ ላይ ኔጌቲቭን በአንድ ላይ የሚቀይርልን መሳሪያ ያስፈልገናል ማለት ነው። ስለዚህ ይሄ መሳሪያ ምን ይባላል? ዳዮድ ይባላል። ይሄ መሳሪያ ምን ይባላል? ዳዮድ ይባላል። ዳዮድ ደግሞ እነዚህን 4 ዳዮዶች ተጠቅመን እንሰራለን ማለት ነው። ለቴሌቪዥን 4 ዳዮዶች ናቸው። የድሮ ቴሌቪዥኖች 1 ዳዮድ 2 ዳዮድ ይጠቀማሉ። ግን ዋናው 4 ዳዮድ ነው። በእነዚህ ያሳያችኋለሁ። ስለዚህ እዚህ ላይ ምን አለ ማለት ነው? ካፓሲተር አለ። እዚህ ላይ ካፓሲተር አለ። እንደምትሄድ እዚህ ላይ ካፓሲተር አለ። አንዱ ይሄንኛው ፖዚቲቭ ይሄንኛው ኔጌቲቭ ቢሆን እዚህ ላይ ፊልተር ካፓሲተራችን አለ። ይሄ ማለት አሁን እዚህ ሶኬታችን ይሄ ነው። እንደምትሄድ ሶኬታችን ይሄ ነው። ይሄና ይሄ ማለት ነው። ይቺ ጋ ይቺ ነች። ፊውዝ እዚች ላይ ያለች ዘን 4 ዳዮድ 1 2 3 4 ዳዮድ እነዚህ አሉ። 1 2 3 4 ማለት 4 ዳዮዶች አሉ። ፊልተር ካፓሲተራችን ደግሞ ይሄ ነው፣ ይሄንኛው። ስለዚህ እዚህ ላይ ኤሲ ከረንት ስናገኝ ወደ ዳይሬክት ከረንት የሚቀይርልን ማን ነው ብያቸዋለሁ? ዳዮዶች ናቸው ማለት ነው። እነዚህ ምን አላቸው? ይሄንኛው ፖዚቲቭ ነው፣ ይሄንኛው ኔጌቲቭ ነው። ይሄንኛው ኔጌቲቭ ነው፣ ይሄንኛው ፖዚቲቭ ነው። ይሄንኛው ፖዚቲቭ ነው፣ ይሄንኛው ምንድነው? ኔጌቲቭ ነው። ይሄንኛው ፖዚቲቭ ነው፣ ይሄንኛው ኔጌቲቭ ነው። ያያችሁ ነው። ስለዚህ
አሁን እዚህ ላይ ፖዚቲቭ ኔጌቲቭ የነበረውን ይሄ ኔጌቲቭ ነው ይቅርታ ፖዚቲቭ ኔጌቲቭ የነበረውን ብያቸዋለሁ 4 ዳዮዶች አሉ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ እዚህ 4 ዳዮዶች አሉ እዚህ ላይ ኤሲ አለን ቀጥታ ኔጌቲቭ እና ፖዚቲቭን ታገናኙታላችሁ እዚህ ሁለት ገመድ አለ አውትፑቱ ፖዚቲቭ ከፖዚቲቭ ኔጌቲቭ ከኔጌቲቭ ጋር ይገናኛል ስለዚህ እዚህ ላይ የሚመጣልን ከረንት ምሳሌ አሁን እንዲያርገና እንደው ሶኬታችን እዚህ አለ ብንል እዚህ ላይ ኤሲ ነው ስለዚህ ኔጌቲቭ ፖዚቲቭ እያለ ፖዚቲቭ በዚህ ይሄዳል ኔጌቲቭ ደግሞ በዚህ ይሄዳል ማለት ነው ያያችሁት ነው እቺ ኔጌቲቭ ስለሆነች ማለት ነው የዚህኛው ደግሞ ኔጌቲቭ እያለ ሄዶ እዚህ ላይ ምን ይመጣል ፖዚቲቭ እና ኔጌቲቭ ይመጣል አይ በዚህ ኔጌቲቭ ላይ ሄዶ ትል ስለማታስኬደው ወደዚህ ይመለሳል ማለት ነው በዚህ ይመጣል ማለት ነው እዚህ ላይ ኔጌቲቭ ነው ያለ ለዚህ እዚህ ላይ አውትፑታችን እንዲሆናል ኔጌቲቭ ይሆናል የዚህኛው አውትፑት ኔጌቲቭ ይሆናል እንደምትት ከዚህ ሄዳ በዚህ ሄዳ እዚች ላይ ምን ትሆናለች ፖዚቲቭ ትሆናለች እቺ አውትፑታችን ገመድ ምን ትሆናለች ማለት ነው ፖዚቲቭ ትሆናለች ይሄው ፖዚቲቭ ኔጌቲቭ ብሎ እዚች ላይ እቺ መስመር አውትፑቷ ማናት ፖዚቲቭ ናት እቺ ካ ላሳያችሁ እቺ ዳዮድ እንዲህ የሆነችው ቀስቷ ወደዚህ የሆነችው ኔጌቲቭ ናት ትኝት ፖዚቲቭ ነው ያያችሁ ነው ስለዚህ ከዚህ ከረንት ወደዚህ ኔጌቲቭ ነው የሚያሳልፍ ከዚህ ወደዚህ ደግሞ ማሳለፍ አይችልም ማለት ነው ከዚህ ወደዚህ ማሳለፍ አይችልም ማለት ነው ስለዚህ ወደዚህ ማለፍ የሚችል ምንድነው ኔጌቲቭ ነው ወደዚህ ደግሞ ፖዚቲቭ ነው ማለት ነው ስለዚህ በዚህ መጥቶ እቺ ቀስቷ እዚህ ላይ ስለምታግረው ምን አትሄድ ማለት ኔጌቲቭ በዚህ አትሄድ ማለት ነው ያያችሁ ነው ስለዚህ የምትሄድ ምንድነው ፖዚቲቭ ናት በዚህ መንገድ የምትሄድ ማለት እቺኝ ደግሞ በዚህ ፖዚቲቭ መጣ እዚህ ላይ የምትወጣው ኔጌቲቭ ነች ኔጌቲቭ ፖዚቲቭ ብሎ ዚረስ ሲመጣ በዚህ መውጣት የሚችል እንደምታዩ ቀስቱ እንደዚህ ስለሆነ ኔጌቲቭ ነው ማስወጣት የሚችል ብያቸዋለሁ እዚህ ላይ ኔጌቲቭ አለ ማለት ነው በዚህኛው ደግሞ ስንሄድ ኔጌቲቭ ፖዚቲቭ ብሎ እዚህ ላይ ኔጌቲቭ እና ፖዚቲቭ አለ ስለዚህ ይቺኝት ማስወጣት የሚችል ፖዚቲቭ ስለሆነ ወዚህ ቻርጋ ምን ትመጣለች ማለት ነው ፖዚቲቭ ትመጣለች ማለት ነው በዚህኛው ደግሞ እንደምታዩት ምንድነው ማስወጣት የሚችል ፖዚቲቭ ኔጌቲቭ አለ እዚህ ላይ ፖዚቲቭ እና ኔጌቲቭ ብሎ እዚህ ላይ ማስወጣት የሚችል ኔጌቲቭ ስለሆነ ቀጥታ እንዲሆና እቺ የኔጌቲቭ እንትን ስለሆነች ቀስቷ ወደዚህ ስለሆነች ኔጌቲቭ ነው ማስወጣት የምትችል ስለዚህ እንዲችና ኔጌቲቭ ትወጣለች ማለት ነው ያያችኋል ስለዚህ ይሄ ገመድ ምን ተፈጠረ ማለት ነው ይሄንኛው ገመድ ኔጌቲቭ ይሄንኛው ገመድ ፖዚቲቭ ተፈጠረ ማለት ነው ስለዚህ ከሶኬታችን በኋላ ከዚህ ገመድ በኋላ ነው ኔጌቲቭ እና ፖዚቲቭ የሚፈጠርልን ማለት ፖላሪቲ የሚፈጠር ከዳዮዶች ውጭ ነው ማለት እንጂ አሁን ይሄንኛው ገመድ ፖዚቲቭ ነው ይሄንኛው ገመድ ኔጌቲቭ ነው አይባልም ለዛ ነው ሶኬታችንን እንደፈለግን መሰካት የምንችለው ገልብጠን መሰካት የምንችለው አሁን እዚህ ላይ ሶኬታችን ቢሆን እንደዚህ አድርገን መሰካት እንችላለን እንደዚህ አድርገን መሰካት እንችላለን በሁለቱም ይሰራል ኔጌቲቭ እና ፖዚቲቭ ይሄ ኔጌቲቭም ፖዚቲቭም ነው ፖዚቲቭም ኔጌቲቭም ነው ይሄ ሶኬታችን ማለት ነው ስለዚህ ኔጌቲቭም ፖዚቲቭም ባንድ ላይ የሚመጣ ከሆነ ፖዚቲቭም ኔጌቲቭም ባንድ ላይ የሚመጣ ከሆነ ሶኬታችን ውስጥ ፖላሪቲ የለውም ማለት ነው ስለዚህ ፖላሪቲ የሚፈጠር ከየትኛው በኋላ ከዳዮዳችን ውጭ ነው ማለት ነው ይሄ የሚደረግበት ለምንድን ነው ወደዚህ ብሪጅ ሬክቲፋየር ዳዮዶች ወደ አንድ ማምጣት የምንፈልግበት ምክንያት ኤሲን ከረንት እንደምታዩት ኤሲን ከረንት መቆጣጠር አንችልም ዲሲን ግን መቆጣጠር እንችላለን ዳይሬክት ከረንትን መቆጣጠር እንችላለን ኤሲን ግን መቆጣጠር አንችልም እሺ የኤሲን እና የዲሲን ግራፍ ሰርቼ ላሳያችሁ አሁን ምሳሌ ማት ተምራችሁ ከሆነ እንደዚህ በዚህ ላሳያችሁ አሁን ምሳሌ ይሄ ኤሲ ነው ይሄ ዲሲ ነው እንደምታዩት ስለዚህ ኤሲ ከረንት እንዲህ ያለ ነው የሚሄድ
ዳይሬክት ከረንት ደግሞ እንዲህ እያለ ነው የሚሄድ። ፖዚቲቭ 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 እዚህ ላይ ኔጌቲቭ 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 ግራፉ እንደዚህ ነው ያያችሁ ነው። እዚህ ላይ ሶኬት ቢኖር ሶሪ እንደገና እንጣላችሁ። የዚህኛው ግራፍ እንዲህ ነው በቃ የሚሄድ። የዚህኛው ግራፍ ግን እንዲህ ገብቶ እንደዚህ ገብቶ እንዲህ ገብቶ እንዲህ ገብቶ እንዲህ ይሄዳል ማለት ነው። ያያችሁ ነው። ስለዚህ በአንድ ኬብል በአንድ ገመድ ያለውን ላሳያችሁ። ይሄ ምንድነው? ኤሲ ነው። ይሄ ዲሲ ነው። ስለዚህ ኤሲ ሲሆን አንዴ በዚህኛው ገመድ ይሄንኛው ኢላ አንድ ገመድ ነው፣ ይሄንኛው አንድ ገመድ ነው። እዚህ ሶኬት አለ፣ እዚህ ሶኬት አለ፣ እዚህ ሶኬት አለ። እንደምታዩት እዚህ ላይ ምንድነው የሚሆን? እቺ ፖይንታችን ብትሆን ወይንም እዚች ላይ ብትሆን ግራፋችን የኤሲ ላሳያችሁ። እዚህ በአንድ ሶኬት ምን ይመጣል? ፖዚቲቭ ሲሆን እዚህ ላይ ፖዚቲቭ ሲሆን እዚህ ፖዚቲቭ ሲሆን በዚህኛው ገመድ ፖዚቲቭ መጣና እንደገና በዚህኛው እንትን ኔጌቲቭ ይመጣል። እዚህ ላይ እንደምታዩት አሁንም በዚህ ፖዚቲቭ ይሄ ኤሲ ነው፣ ይሄ ዲሲ ነው። ይሄ ዲሲ ከረንታችን ነው። ኤሲ ከረንት እንደምታዩት እንደዚህ እያለ ነው የሚሄድ። ይሄ የአንድ ኬብላችን ግራፍ ነው። አሁን ላሳያችሁ። ኤሲ እዚህ ላይ ፖዚቲቭ እንደገና ኔጌቲቭ እንደገና ፖዚቲቭ እንደገና ኔጌቲቭ እንደገና ፖዚቲቭ እንደገና ኔጌቲቭ እያለ ይሄዳል ማለት ነው። ስለዚህ በዚህኛው ገመዳችን አንዴ ፖዚቲቭ ይሆንና እንደገና ደግሞ ኔጌቲቭ ይመጣል እንደምታዩት። ከዛ ፖዚቲቭ ይሆንና እንደገና ኔጌቲቭ ይመጣል። አሁንም ፖዚቲቭ ይልና እንደገና ኔጌቲቭ ይመጣል። አይታችሁታል? ግራፉ እንደዚህ ነው ማለት ነው። በአንድ ሶኬታችን በአንድ ይቺ ሶኬታችን በዚህ ሶኬት አንዴ ፖዚቲቭ ይመጣበታል፣ እንደገና ደግሞ ቆይቶ ኔጌቲቭ ይመጣበታል። አሁንም ፖዚቲቭ ይመጣበታል፣ እንደገና ኔጌቲቭ ይመጣበታል። አሁንም ፖዚቲቭ ይመጣበታል፣ ኔጌቲቭ ይመጣበታል። ስለዚህ ምን አይነት ግራፍ ይሆናል ማለት ነው? ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ እያለ እዚህ ላይ ሶኬታችን ላይ ምን እናገኛለን ማለት ነው? እንደምታዩት ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ የሚል ግራፍ እናገኛለን ማለት ነው። በዚህኛው ደግሞ እንደምታዩት በዚህኛው ደግሞ በዳይሬክት ከረንት ደግሞ እንደምታዩት በዚህኛው ሶኬት በአንዱ ሶኬት ማለት ነው በአንዱ ገመድ የምናገኘው በዚህ ፖዚቲቭ ከሆነ እዚህ ላይ ይመጣና እንደገና አሁንም ፖዚቲቭ ነው ይመጣ ማለት ነው። ያያችሁ ነው። ስለዚህ ግራፋችን ምን ይሆናል ማለት ነው? እንዲህ እያለ ዞ ላይ ነው የሚሄድ፣ ወደዚህ ወደ ኔጌቲቭ አይገባም ማለት። ስለዚህ ፖዚቲቭ 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 እዚህ ላይ ወደ ኔጌቲቭ የሚገባ ምንም አይነት ነገር የለውም። ስለዚህ ይሄን ገመዳችን ምን ይሆናል ማለት ነው? አውትፑቱ ፖዚቲቭ ይሆናል ማለት ነው። እንደምታዩት አውትፑቱ ፖዚቲቭ ይሆናል ማለት ነው። ስለዚህ ኤሲን ወደ ዳይሬክት ከረንት መቀየር ዋናው ጠቀሜታ ኮንትሮል ለማድረግ ይጠቅመናል ማለት ነው። ስለዚህ እንደምታዩት እዚህ ላይ ኤሲ አለ። በእነዚህ አማካኝነት ይጎተትና ረጋ ብሎ ምኖች ውስጥ ይገባል ማለት ነው። እነዚህ አራት ዳዮዶች ውስጥ ይገባል ማለት ነው። በእነዚህ አራት ዳዮዶች አማካኝነት ኤሲን ወደ ዳይሬክት ከረንት ቀይሮ ፊልተር ካፓሲተራችን ላይ ይሄን 220 ቮልቴጅ ፊልተር ሲደረግ 200 እስከ 300 ቮልቴጅ እዚህ ላይ እናገኛለን ማለት ነው። እንደምታዩት እስከ 300 ቮልቴጅ እዚህ ላይ እናገኛለን። ሶ በዳዮዶቹ የወጣውን የፊልተር ካፓሲተር ፊልተር የተደረገውን ከስሙ እንደምትላሉት ፊልተር የተደረገውን ካፓሲተር አረጋግቶ ወደ ምንፈልገው እቃ አሁን ምሳሌ አውትፑታችን ላይ እዚህ ላይ 12 ቮልቴጅ ስለሆነ የምንፈልግ
በዳዮዳችን በዚህ ትራንስፈርመር አማካኝነት ምን ስቴፕ ዳውን ይሆንና 12 ቮልቴጅ እናገኛለን ማለት ነው። ከፓወር ሰፕላያችን 220 ቮልቴጅ ይሄ እቃ የምንፈልገው 12 ቮልቴጅ ስለሆነ ኤሲን ቀጥታ ወደ 12 ቮልቴጅ መቀየር ስለማንችል በትራንስፈርመር መቀየር እንችላለን። ነገር ግን ይሄ ክብደት ምንም ስላለው ቀላሉ ዘዴ ይሄ ሆኖ ስለተሰራ ነው እንጂ ጅፓሶችን የሚጠቀሙ ይሄን የሚጠቀሙት አምፒየራቸው ከፍተኛ ስለሚሆኑ ትራንስፈርመር የሚጠቀሙ አሁን የሚመጡ ዘመናዊ የሚመጡ ጅፓሶች ግን ይሄንን መንገድ እየተጠቀሙ ነው ማለት ነው። ስለዚህ ይሄንን 200 ወይም 300 ቮልቴጅ ቀንሶ ወደ 12 ቮልቴጅ ይቀንስልናል። የሚቀንስልን እቃ ደግሞ ይሄ ነው። ግራፉን ላሳያችሁ ምሳሌ ይሄንኛው እቃ አውትፑት እና ኢንፑቱ ምን አይነት እንደሚመስል ጥቅል ሽቦ ነው እንደምታውቁት። እዚህ ላይ የተጠቀለለ ሽቦ አለ። ምሳሌ እቃው እንዲህ ቢሆን 4 ማዕዘን ቢሆን እዚች ላይ እንዲህ ሆኖ ያለ እንደገና ደግሞ እዚህ ላይ ያለ እንደምታዩት አውትፑቱ ወደ አንድ ይቀየርና እዚህ ላይ እንደዚህ ይሆናል ማለት ነው። ግራፋችን ይሄ ነው። እዚህ ላይ 300 ቮልቴጅ አለ። ይሄን 300 ቮልቴጅ ወይንም 220 ቮልቴጅ ይሄ ዳይሬክት ከረንት ነው። ዳይሬክት ከረንታችንን ወደ ትራንስፎርመራችን ስናስገባው በዳዮዶች በእነዚህ አማካኝነት ፊልተር የተደረገውን ከረንት አምጥተን ወደ ምን እንቀይረዋለን ማለት ነው። ወደ 12 ቮልቴጅ በእነዚህ አማካኝነት ይቀየራል ማለት ነው። እንደምታዩት በዚህ አማካኝነት ይቀየራል። አሁን ይሄንኛውን 12 ቮልቴጅ ነው ቴሌቪዥናችን የምትጠቀም ማለት ነው። እዚህ ላይ የምናገኘው ስንት ቮልቴጅ ነው? እዚህ ላይ 12 ቮልቴጅ ይላል። እንደምታዩት እዚህ ላይ 12 ቮልቴጅ ትላለች። ስለዚህ ቴሌቪዥናችን የሚጠቀም ስንት ቮልቴጅ ነው? 12 ቮልቴጅ ስለሆነ እዚህ ላይ የምናገኘው 12 ቮልቴጅ ነው። ሜጀር አድርገን መለካት እንችላለን። እናንተ ሜጀር አድርጋችሁ መለካት ትችላላችሁ ማለት ነው። ስለዚህ ይቺ ትራንዚስተር ነች፣ ዳዮድ ነች። ይቺ ዳዮድ ምን ትሆናለች ማለት ነው? አንዷ ነገር ከዚህ ኮኔክት አድርጋ ይቺ ግራውንድ ጋራ ኮኔክት ሆናለች። ፖዚቲቭ ግራውንድ ጋራ ኮኔክት ይሆናል። ይሄኛው ደግሞ ዳዮዳችን ጋራ ኮኔክት ይሆናል ማለት ነው። ለምን 3 እግር ሆነች የምትሉኝ? ይሄና ይሄ ሾርት ነው። እዚች ላይ ግራፏ በትክክል ትታያችሁ እንደሆነ አላውቅም እንጂ ዳዮድ አለች። ምሳሌ እንዴት አድርገው እንደሰሯችሁ ላሳያችሁ። 2 ዳዮዶችን የተጠቀሙ ምሳሌ እዚህ ላይ ይቺ ሌላ ዳዮድ አለች። ይሄን ሁለቱን እግር እዚህ ላይ ያሰሩና ይሄንን ሁለቱን እዚህ ላይ ያሰሩት ማለት ነው። ሌላ ምንም ያደረጉት ነገር የለም። አውትፑት እዚህ ላይ ሰሩ፣ እዚህ ላይ አውትፑት ሰሩ። 2 ዳዮዶችን በአንድ ላይ ጠንከር እንዲል ስላመጡት ነው ይሄ እንደዚህ ሆኖ የተሰራ ማለት ነው። ስለዚህ ይቺ ዳዮድ አማካኝነት ምን ይሆናል? እዚህ ላይ አሁንም ወደ ዳይሬክት ከረንት ይቀየርና 12 ቮልቴጅ ይመጣልናል ማለት ነው። እንደምታዩት እዚህ ላይ 12 ቮልቴጅ ይመጣልናል። እዚህ 12 ቮልቴጅ ከመጣልን በኋላ በተለያዩ ኮምፖነንቶች ምን ይደረጋል ማለት ነው? ይቀናነሳል ማለት ነው። ምሳሌ እነዚህ ኢንዳክተሮች አሉ፣ እዚህ ላይ ኢንዳክተሮች አሉ። ወደ ይሄ ባክላይት ድራይቨራችን ነው። ወደ ባክላይት የሚሄድልን ስንት ቮልቴጅ አለ? አሁን ምሳሌ 50 ቮልቴጅ የሚጠቀም ከሆነ እዚህ ላይ 12 ቮልቴጅ ነው። ይሄን 12 ቮልቴጅ ምን የሚያደርግ ያስፈልገናል ማለት ነው? ስቴፕ አፕ የሚያደርግ ያስፈልገናል ማለት ነው። ስለዚህ በእነዚህ አማካኝነት ስቴፕ አፕ ይሆንና ባክላይታችን እንዲበራልን ይደረጋል ማለት ነው። በድራይቨሮች አማካኝነት ስቴፕ አፕ ይሆናል ማለት ነው። አሁን የስክሪናችን ስንት ቮልቴጅ ነው? 12 ቮልቴጅ ነው የሚጠቀም። እዚህ የስክሪን ኮኔክተራችን ላይ 12 የሚጠቀም ከሆነ ቀጥታ ነው 12 ቮልቴጅ የሚሰጡት። 5 ቮልቴጅ የሚጠቀም ከሆነ ግን አንዳንድ ጊዜ እዚህ ላይ 5 ቮልቴጅ እና 12 ቮልቴጅ እዚህ ላይ 5 ቮልቴጅ 12 ቮልቴጅ አለ። 5 ቮልቴጅ የሚጠቀም ከሆነ ግን ምን ያስፈልገናል ማለት ነው? እነዚህ እቃዎች ያስፈልጉናል። በእነዚህ እና በትራንዚስተሮች አማካኝነት ተቀንሶ ወደ 5 ቮልቴጅ ይሄድልናል ማለት ነው። ስለዚህ መሰረታዊ የቴሌቪዥን ጥገና ክፍል 1 ይሄን ይመስላል። በትንሹ ነው ያሳየኋችሁ። ስለዚህ በክፍል 2 ደግሞ እንዴት አድርገን ሜሼር እንደምናደርግ እቃዎችን እንዴት አድርገን እንደምንለካ አሳያችኋለሁ። በቀጣይ ቪዲዮ እንደምትጠብቁኝ ተስፋ አደርጋለሁ። ሰላማችሁ ይብዛ።